ወይስ ፖለቲካ ፓርቲዎች ወይስ ኢንዲቪጁዋል ግለሰቦች? በደቡብ አፍሪካ የኢትዮጵያውያን መቀመጫ ከሆኑት ከተሞች አንዱ KwaZulu-Natal ወይም ደርበን ከተማ ናት። በሁለተኛ ደረጃ ጆሃንስበርግ እና ፕሪቶሪያ ኬፕታውንን ጨምሮ ብሉምፎንቴን ደቡብ አፍሪካ ላይ በዘጠኙም ፕሮቪንስ ኢትዮጵያውያን ያልገቡበት አለ ለማለት ያዳግታል። ይሁን እንጂ ደቡብ አፍሪካ ላይ እስካሁን በኢትዮጵያውያን ላይ ያነጣጠረው ጥቃት ከንብረት አልፎ ህይወትን እየቀጠፈም ይገኛል። ባሳለፈው ወራት ውስጥ በቀን እስከ 3 እና 4 ኢትዮጵያውያን ሲገደሉ የነበረ ቢሆንም አሁንም ግን የንብረት ውድመቱ እንደቀጠለ ነው። በደቡብ አፍሪካ ኢትዮጵያውያን ከ500 እስከ 1 ሚሊዮን የሚጠጋ ኢትዮጵያውያን አለ ተብሎ የሚገመት ቢሆንም ነገር ግን ደቡብ አፍሪካ የሚገኙ ኢትዮጵያውያን ከመንግስትም ሆነ ከዩኤንኤ ምንም አይነት ድጋፍ ባለማግኘታቸው በወረቀት ችግርና በተለያዩ የሰብአዊ መብት ድጋፎች ስቃይና እንግልት ውስጥ እያሳለፉ ይገኛሉ። ደቡብ አፍሪካ በተለይም ሶማሊያውያን ዜጎችንና ኢትዮጵያውያን ዜጎችን ያነጣጠረ ስፓዛ ሾፕ ለዜጎች ይመለስ የሚል እንቅስቃሴ የጀመሩ ሲሆን እስካሁን ግን ንብረቶቻቸውንና ያካበቱትን ሀብት ሜዳ ላይ እየበተኑ እየዘረፉ ይገኛሉ። ክብር ጠቅላይ ሚኒስትር ከተሾሙበት ቀን ጀምሮ ወደ ደቡብ አፍሪካ ለመምጣት ብዙ ጊዜ ተጠይቄያለሁ። ይሁን እንጂ በዚህ ዙር የመጣሁት የእናንተን ጉዳይ ግንባር ቀደም በማድረግ ከደቡብ አፍሪካ መንግስት ጋር ለመነጋገር ነው ብሎ በደቡብ አፍሪካ ቆይታቸው ጊዜ ለኢትዮጵያውያን ያወሩ ቢሆንም ነገር ግን ጠቅላይ ሚኒስትር ደቡብ አፍሪካ መጥተው ከሄዱ ጊዜ ጀምሮ የተለያዩ ውስብስብ ያሉ ችግሮች ስደተኛ ላይ እንደተጋረጠበት አይን አማኞች ይመሰክራሉ። ደቡብ አፍሪካውያን እውነትም የኢኮኖሚ ችግር ኖሯቸው ነው ወይስ እውነትም የመጤ ጠል እንቅስቃሴ ነው የሚያራምዱት? የኢኮኖሚ ችግር ቢኖርባቸው እንኳ ይሄ አሳማኝ ምክንያት አይደለም ስደተኛ። ምክንያቱም የደቡብ አፍሪካን 71% ሀብቷን ጭምቅ አድርጋ የያዘችው የነጭ አገዛዝ አፓርታይድ ስር ውስጥ ያሉ ነጮች ሲሆኑ አፍሪካውያን ነገር ግን ጥቃቅንና አነስተኛ ንግድ ስር ተመሰርቶ የቀን ለዕለት ጉርሻቸውን ለማግኘት የሚሯሯጡ ናቸው። ስፓዛ ሱቆችን ታርጌት የማድረጋቸው ኢላማ በየታውንሺፑ ተበትኖ ስለሚገኙ ጥቂት የገንዘብ ጥቅም ለማግኘት የሚፈልጉ የተለያዩ ስራ አጦችን በማነሳሳት ስፓዛ ሾፕ ላይ ጩኸታቸውን ያሰማሉ። ስፓዛ ሾፖች እንኳን ቢዘጋ መልሶ ከፍቶ መስራት የማይችሉ ነገር ግን ሁከትንና ትችትንና ብጥብጥን በሀገሪቱ ላይ ለማምጣት የሚፈልጉ የደቡብ አፍሪካ የተቀናጀ ቡድን ማርችና ዱዱላ ኦፕሬሽን በተለያዩ አካባቢዎች ላይ በዛሬ ቀን ዝርፊያና ግድያንም ጭምር እያስተናገዱ ይገኛሉ። በKwaZulu-Natal እስኮርት አካባቢ ሜይ 29 ላይ የተደረገው ዝርፊያና እንዲሁም የነፍስ ማጥፋት ወንጀል ከዚህ ከማርች የተነሳና ከዱዱላ ኦፕሬሽን ስር ውስጥ የነበሩ ናቸው። ኢትዮጵያውያን ከዚህ በኋላ ደቡብ አፍሪካ ላይ ያላቸው ህይወት ምን ይመስላል? ደቡብ አፍሪካ መንግስትስ ለኢትዮጵያውያን የተለየ ጥበቃ ወይም የተለየ ከለላ እያደረገ ነው ወይ? የኢትዮጵያ መንግስት ባለፈው ሰሞን ወደ ደቡብ አፍሪካ ልዑካን ቡድንን በመላክ ደቡብ አፍሪካ ውስጥ እየተፈጠረውን ያለውን ችግር ከደቡብ አፍሪካ መንግስት ጋር እንነጋገራለን ያለው ሲሆን እስካሁን ግን ኢትዮጵያውያን ስቃይና ሞት እየቀመሱ ይገኛሉ። የዓለም አቀፍ ስደተኞች ድርጅትም ዩኤንኤና አፍሪካ ዩኒየንም በዚህ ጉዳይ ላይ ምንም አይነት ነገር ሳያወሩ መቆየታቸው ደቡብ አፍሪካ ላይ ያሉ ስደተኞች ከቀን ወደ ቀን ለሞትና ለስቃይ እየተዳረጉም ይገኛሉ። ይህንን ድምጽ ለዓለም ለማሰማት የሚደረገው ቻሌንጅ ላይ ጋናውያን 300 በኢትዮጵያ ቻርተር አውሮፕላን ወደ ጋና መመለሳቸው ተሰምቷል። የጋና መንግስት እስካሁንም ደቡብ አፍሪካ ያላችሁ የጋና ዜጋ በአስቸኳይ ወደ ሀገሬ ተመለሱ የሚል ጥሪ እያቀረበ ሲሆን አሁን ደግሞ 700 የሚጠጉ የጋና ዜጎች በደቡብ አፍሪካ ተሰብስበው ወደ ጋና ለመመለስ ዝግጅት ላይ እንደሚገኙም ተጠቅሟል።
በደቡብ አፍሪካ ነጮች እንደፈለጉ ተዝናንተው እየኖሩ ነጮች እንደፈለጉ ቢዝነሶቻቸውን እያንቀሳቀሱ ነጮች እንደፈለጉ ጥቁሮችን ገዝቶ እየኖሩ ነገር ግን ደቡብ አፍሪካ የአፍሪካ ሀገር ሆነ በአፍሪካውያን ላይ የምታደርሰው ጫናና እንግልት ምናልባት ፍትሃዊነት የጎደለና ማንነትን የረሳ መሆኑን የፖለቲካ ሊቅና መሪ የሆኑ ጁልየስ ማሌማ አጥብቆ ይቃወማሉ። አንዳንድ የደቡብ አፍሪካ ፖለቲካ ተንታኞችም ደቡብ አፍሪካውያን ከዚህ ጭፍን ጥላቻ ካልተላቀቀን በስተቀር የፓን አፍሪካኒዝምን ፕሮፋይል እያጠፈን እንደሆነ ልናውቅ ይገባል። ደቡብ አፍሪካ በዚህ ከቀጠለች ምናልባት በዓለም ላይ ያላት ዲፕሎማሲ የተዳከመና ደቡብ አፍሪካ ውርደትን ተከናንባ የምትኖር ሀገር ናት ብሎም የተለያዩ ባለስልጣናትና የተለያዩ የፖለቲካ ተንታኞችም በዚህ መልኩ እያንጸባረቁ ይገኛሉ። ደቡብ አፍሪካ ስላሉ ስደተኞች በያላችሁበት ሆናችሁ ዱዓና ጸሎት እንድታደርጉ እያሳሰበን በዛሬ የያዝናቸውን መረጃዎች በዚህ ያበቃን። ቸር ሰንብቱ። ዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ ውጡ። መልካም ጊዜ፣ መልካም ቆይታ።